የአፍሪካ ዋንጫ እንግዲህ በትናንትናው ዕለት ፍጻሜውን አግኝቷል። በዚህ ፍጻሜ ጨዋታ በሞሮኮና በሴኔጋል መካከል ማለት ነው ብዙ ድራማዊ ክስተቶች ተከስተዋል። ምን ተፈጠረ የሚለውን ነገር እንደሚከተለው አጠር አድርጌ አቀርበዋለሁ። የጨዋታውን ሁኔታ ስንመለከት ጨዋታው እጅግ በጣም ፍትጊያ የበዛበት ጨዋታ ነበር። ሞሮኮች 17 ጊዜ ያክል ወደ ጎል ሙከራ አድርገው ነበር። ከዚህ ከ17 ውስጥ 5 ያክሉ ኢላማቸውን የጠበቁ ኳሶች ነበሩ። የሴኔጋል ስናይ ደግሞ 11 ያክል ጊዜ ወደ ጎል ሙከራ አድርገዋል። ከ11 ውስጥ ደግሞ 6 ያክሉ ኢላማቸውን የጠበቁ ኳሶች ነበሩ። ያው እንደነገርኳችሁ ጨዋታው ፍትጊያ የበዛበት ጨዋታ ነው። እንዲሁም ደግሞ በጣም ፈጣን የሆነ ጨዋታ ነበረ። በዚህም ፋውሎች ወይም ጥፋቶች ሲሰሩ ነበር። ሴኔጋል 21 ያክል ጊዜ ጥፋቶችን ሰርተዋል። ሞሮኮዎች ደግሞ 14 ያክል ጊዜ ጥፋቶችን ሲሰሩ ነበር፣ ፋውሎችን ማለት ነው። በዚህ መሰረት 35 ያክል በአጠቃላይ ጥፋቶች ተሰርተዋል ማለት ነው በዚህ ጨዋታ ላይ። ወደ ጨዋታው ድራማዊ ክስተት ደግሞ ስናመራ 92ኛው ደቂቃ ላይ ሴኔጋሎች ጎል ማስቆጠር ችለው ነበር። ነገር ግን ጎል ከማስቆጠራችሁ በፊት ፋውል ሰርታችኋል በሚል የመሃል ዳኛው ጎሉን ሳያጸድቁት ቀርተዋል ማለት ነው። በዚህም ሴኔጋሎች ከመሃል ዳኛው ጋር እልህ ተጋብተው ነበር። የጨዋታው ድራማ ሲቀጥል ደግሞ 98ኛው ደቂቃ ላይ ሞሮኮች ፔናልቲ ማግኘት ችለው ነበር፣ ብሪያም ዲያዝ ላይ በተሰራ ጥፋት ማለት ነው። በዚህም የተነሳ ሴኔጋሎች የመሃል ዳኛው ላይ እጅግ ተናደው ነበር። በተለይ ደግሞ የሴኔጋል አሰልጣኝ ሜዳውን ለቃችሁ ውጡ ሲሉ ታይተዋል። በዚህም መሰረት ወደ መልበሻ ክፍል አቅንተው ነበር የሴኔጋል ተጫዋቾች አንጫወትም በሚል ማለት ነው። ምናልባትም በዛው ቢቀሩ ኖሮ ጨዋታው ፎርፌ ይጠናቀቅ ነበር ማለት ነው። ያም ማለት ሞሮኮ አሸናፊ ትሆን ነበር። ከዛም በኋላ ሳዲዮ ማኔ መልበሻ ክፍል ድረስ ገብቶ ተጫዋቾቹን አግባብቶ ወደ ሜዳ መልሷቸው ነበር። ፔናልቲውም በብሪያን ዲያዝ ተመታ። ብሪያን ዲያዝም በሚገርም ሁኔታ ሳተው። ከዛም በኋላ ሴኔጋሎች ጎል ማስቆጠር ቻሉ። በዛም መሰረት የዘንድሮ የአፍሪካ ዋንጫ አሸናፊ ሆኗል ማለት ነው ድራማዊ በሆነ ሁኔታ። በሌላ መረጃ መለሳለሁ። አመሰግናለሁ።